ሁላችንም ስለ ወርቅ ዋጋ መጨመር በየቀኑ እንሰማለን። ወርቅ ውድ ሆነ፣ ወርቅ ተወደደ እንላለን። ነገር ግን ከጀርባ በዓለም አቀፍ የኮሞዲቲ ገበያ ላይ ድምጽ ሳያሰማ በዝምታ ታሪክ እየሰራ ስላለው ሌላኛው ማዕድን የምናውቀው ምን ያህል ነው? አዎ፣ ስለ ብር ወይም ሲልቨር ማዕድን ነው የማወራችሁ። ባለፉት ወራት የብር ዋጋ በከፍተኛ ሁኔታ እየናረ መጥቶ በአሁኑ ወቅት በአንድ ኦንስ ከ$30 በላይ እየተገበያየ ይገኛል። ለመሆኑ ይሄ ሁልጊዜ በወርቅ ጥላ ስር ተደብቆ የሚኖረው ማዕድን አሁን ምን አግኝቶ ነው እንዲህ ዋጋው ሰማይ የነካው? እጃችሁ ላይ ካለው ስማርት ስልክ ጋርስ ምን ያገናኘዋል? በዛሬው ቪዲዮአችን የብርን ዋጋ ሰማይ የሰቀሉትን 4 አስገራሚ ምክንያቶች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ዋናው ምክንያት የቴክኖሎጂ ፍላጎት ነው። ብዙዎቻችን ብርን የምናውቀው ለጌጣጌጥና አምሮ ለመታየት ብቻ ይመስለናል። ነገር ግን በዓለማችን ላይ ካሉ ማዕድናት ሁሉ እጅግ ከፍተኛ ኤሌክትሪክ የማስተላለፍ አቅም ኤሌክትሪካል ኮንዳክቲቪቲ ያለው ማዕድን ነው። በአሁኑ ወቅት ዓለማችን ወደ ታዳሽ ኃይል ወይም ወደ አረንጓዴ ኤነርጂ ግሪን ኤነርጂ እየተጓዘች ትገኛለች። ለዚህ ደግሞ የሶላር ፓናሎች በቢሊዮን የሚቆጠር ምርት ያስፈልጋቸዋል። በእያንዳንዱ የሶላር ፓነል ውስጥ ደግሞ ኤሌክትሪክ ለማስተላለፍ ብር ግዴታ ጥቅም ላይ ይውላል። ይህ ብቻ አይደለም። አሁን በስፋት እየተመረቱ ያሉ የኤሌክትሪክ መኪኖች ከተራ መኪኖች ይልቅ በእጥፍ የሚበልጥ የብር መጠን በውስጣቸው ይዛሉ። እኛ የምንጠቀማቸው ስማርት ስልኮች፣ ላፕቶፖችና የ5G ቴክኖሎጂዎች ሁሉ የብር ፍላጎትን በከፍተኛ ሁኔታ ጨምረውታል። በአጭሩ ዓለም በቴክኖሎጂ በረቀቀች ቁጥር የብር ፍላጎት እየጨመረ ይሄዳል። ሁለተኛው ምክንያት ደግሞ ከፍላጎት መናር ጋር አብሮ የሚሄደው የአቅርቦት እጥረት ነው። በምጣኔ ሀብት ሕግ የአንድ ነገር ፍላጎት ጨምሮ አቅርቦቱ ከቀነሰ ዋጋው መናሩ አይቀሬ ነው። ባለፉት ጥቂት ዓመታት በዓለም ዙሪያ ካሉ የብር ማዕድናት የሚወጣው ምርት ፍላጎትን ማሟላት አልቻለም። አዲስ የብር ማዕድን ፈልጎ ለማውጣት ፋብሪካ ለመገንባትና ወደ ገበያ ለማቅረብ ደግሞ ከ7 እስከ 10 ዓመታት ሊወስድ ይችላል። ገበያ ላይ ያለው ይህ ከፍተኛ የብር እጥረት ባለሀብቶችና ትልልቅ ኩባንያዎች ማዕድኑን ለማግኘት እርስ በርስ እንዲሻሙና ዋጋው ይበልጥ እንዲጨምር አድርጎታል። ወደ ሶስተኛው ምክንያት ስንሄድ የዓለም ፖለቲካ አለመረጋጋትን እናገኛለን። በዓለማችን ላይ ጦርነቶች፣ የፖለቲካ ውጥረቶችና የዋጋ ኢንፍሌሽን በሚበራከቱበት ጊዜ ባለሀብቶች የወረቀት ገንዘባቸው እሴቱን እንዳያጣ ይፈራሉ። በዚህ ሰዓትም ገንዘባቸውን ደህንነቱ አስተማማኝ ወደ ሆነው ቋሚ ንብረት ያዛውራሉ። ወርቅና ብር ደግሞ ለዘመናት የሰው ልጅ ዋስትና አድርጎ የሚቆጥራቸው ማዕድናት ናቸው። በመሆኑም ሰዎች ከዶላር ወይም ከሌሎች የገንዘብ ኖቶች ይልቅ ብርን ገዝተው ማከማቸት መርጠዋል። ይህ ደግሞ የብር ዋጋን አኑሮታል። አራተኛውና የመጨረሻው ምክንያት ከወርቅ ዋጋ ጋር ያለው ትስስር ነው። በታሪክ ውስጥ የወርቅ ዋጋ በጣም ሲጨምር ብርም የወርቅን ፈለግ ተከትሎ የመናር ዝንባሌ ያለው። ወርቅ በአሁኑ ወቅት እጅግ በጣም ውድ በመሆኑ ብዙ ተራ ገዢዎችና መካከለኛ ባለሀብቶች ወርቅ መግዛት አቅማቸው አይፈቅድም። ታዲያ በዚህ ጊዜ ምን ያደርጋሉ? በአንጻራዊነት ርካሽ የሆነውን ግን ደግሞ እንደ ወርቅ ሁሉ ትልቅ እሴት ያለውን ብር መግዛት ይጀምራሉ። የሰዎች ምርጫ ወደ ብር መዞር የብርን ዋጋ በከፍተኛ ፍጥነት እንዲያድግ አድርጎታል። እንግዲህ ተመልካቾች የብር ዋጋ በዓለም አቀፍ ገበያ እንዲህ በከፍተኛ ፍጥነት እየጨመረው በእነዚህ 4 ምክንያቶች ነው። ይህ የዓለም አቀፍ ገበያ ለውጥ ደግሞ በሀገራችን ባለው አዲሱ የገበያ መር የምንዛሬ ስርዓት ምክንያት በቀጥታ በሀገር ውስጥ ጌጣጌጥ ገበያ ላይ ተጽዕኖ ማሳደሩ አይቀሬ ነው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የብር ዋጋ መጨመር በጌጣጌጥ ምርጫችሁ ላይ ተጽዕኖ ያሳድራል ወይስ ብር ላይ ኢንቨስት ማድረጉ ጥሩ ሐሳብ ይመስላችኋል? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ጠቃሚ መረጃ ከሰጣችሁ ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረጉንና መሰል የኢኮኖሚና የቴክኖሎጂ ይዘቶች እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጉን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።